አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ልነግራችሁ የመጣሁት ልመክራችሁ የመጣሁት ማለት ነው መዳም ቤት ሁነን ያመናል ማለት ነው። በሚያመን ሰዓት መዳሞች ያገኙትን መድኃኒት ይሰጡናል ማለት ነው። እሱም መድኃኒት ስለሰጡን ብቻ መጠቀም እንደሌለብን ልነግራችሁ መጥቻለሁ ማለት ነው። የራሴም ማለትም ይሄን ልልበት የቻልኩት ምክንያት እኔ ብዙ ሰዓት ያመኛል ማለት ነው። ሲያመኝ ሴትየዋ ሐኪም ቤት አትወስደኝም። በጥቅሉ አንዳንድ ቦታ ላይ ነው ሐኪም ቤት የሚወስዱት እና አመመን ካልናቸው ቤታቸው ያለውን መድኃኒት ለኛ መስጠት ነው የሚፈልጉት ማለት ነው። እና ያንን ነገር ማድረግ እንደሌለባችሁ ልነግራችሁ መጥቻለሁ። በራሴ ተሞክሮ ለምን ነው እንደዚህ ሊሆን የሚችለው እያልኩኝ እና አንዳንድ ጓደኞችም ደግሞ በጣም ነው እንደኔ የገጠማቸው አሉ ማለት ነው። እና መዳሞች መድኃኒት ሲሰጡን እሱን ነገር መጠቀም እንደሌለብን፣ ሁለተኛ ደግሞ የሰጡንን መድኃኒት ማለት ነው ኢንሻአላህ እንደዚህ ለቤተሰብም ሆነ ፎቶ አንስተን መላክ። ሰሞኑን አሞኝ ነበረ፣ ይሄ መድኃኒት ሰጠች ሴትዮዬ ወይም ለጓደኛችሁ እንደዚህ ነበር ማለቱ ሀይር ነው ማለት የሚያውቅ ሰው ወይም እንደዚህ ለሐኪሞቹ ማሳየት ጥሩ ነው ማለት ነው። አሁን ላይ ጎግልም ላይ ሰርች ማድረግ ይቻላል። እንደገና ደግሞ በኦንላይን ዶክተር ነን የሚሉ ብዙ ሰዎች አሉ ማለት ነው። ለሚግባቡ ሰዎች ያንን ነገር ፎቶ አንስተን አስቀምጠን ይሄ ለዚህ ነገር ይሰማኛል ያመኛል እና ይሄን ነገር ልጠቀመው ነበረ ብሎ ማለት ነው ማሳየቱ ኸይር ነው። እንደገና ደግሞ ያንን የተሰጠነውን መድኃኒት መጠቀም እንደሌለብን ነው ልመክራችሁና ልነግራችሁ የፈለግኩት ማለት ነው። እኔ የሆድ ድርቀት አለብኝ ማለት ነው። አንድ ጊዜ በጣም ማለት ሽንት ቤት ሲሄድ ሆዴን ያመኛል። ምግብ ስበላ ምንም አይመቸኝም። ኢትዮጵያ ያለውኝ አለብኝ አሜባ ማለት ነው። እና ይሄ የተነሳብኝ ነው ቲማቲሙን ማለት ነው እንደ ሰላጣ አድርጌ እንቁላል ፍርፍሬ ያንን በልቼ ነው የተነሳብኝ አሜባው። እና አሜባ እንዳለብኝ አውቃለሁኝ ማለት ያልተቁላላ ቲማቲም ስንበላ አሜባ ያለብን ሰዎች ይነሳብናል ማለት ነው። ያንንም አታድርጉ። ከቻላችሁ ላይሞን ጨምሩበት ማለት ነው፣ ሎሚ ምናምን እና ተነሳብኝና ስበቡ ያ ነው። እና በጣም ብዙ ቀን አንድ ጊዜ ያመኛል፣ አንድ ጊዜ ይተወኛል። ከዛ ሐኪም ቤቱ ሰጂ ስላት ቤት መድኃኒት ነበረ ሎሚና ማር አድርገሽ ጠጭበት ምናምን አለችኝ። ስጠጣበት ልክ ማለት ነው ይለኛል ማለት የሚቆርጠኝ ነገር ይቆማል፣ ግን ሊወገድልኝ አልቻለም ማለት ነው። አሁንም ለሁለተኛ ጊዜ ማማ ውሰጅኝ አልኳት ማለት ነው። ሐኪም ቤት ውሰጂ ስላት ኢንሻአላህ ትለኛለች። እና በቃ ከበደኝ ለመናገር። ጓደኞችን እንደዚህ ያመኛል ስላቸው እነሱም አይ ጥቁር አዝሙድ ምናምን በይበት ሲሉ ጥቁር አዝሙድ ስበላበት አላምጭበት አሉኝ ማለት ነው። ልክ እሱን ሳላምጥበት የጠፋ መሰለኝ፣ ግን አልጠፋም፣ መልሶ ተነሳ ማለት ነው። እና ለበን ወተት ነው እኛ ሀገራችን ምንድን ነው የምንለው? እርጎ ለበን ይሉታል፣ እዚህ እርጎ ነው። መቼም የመዳም ቅመም የሆናችሁ አይጠፋችሁም። እሱን ደግሞ ሩዝ ጋር እጠቀማለሁ ማለት ነው። እና አሁንም ተመልሶ መጣብኝ። የሆነ መድኃኒት ሰጠችኝና በመጨረሻ ጊዜ ተጠቀምኩት ማለት ነው። ከዛ አልለቀቀኝም። አሁንም ደግሞ እንደዚሁ ሳምንት ምናምን ይቆይና ተመልሶ ይመጣብኛል።
በመጨረሻ ተስፋ ሲቆርጥ ለምን ሐኪም ቤት አወስደኝ የምች ሴትዮ ስታናድድ እያልኩኝ ጓደኞችንም እያማከርኩኝ ቤት ውስጥ የሚገኙ መድኃኒቶችን እነ ማር፣ ሎሚ ብዙ ነገር ጓደኞች መከሩኝና ያን ነገር ተጠቀምኩኝ። ሊለቀኝ አልቻለም። በመጨረሻ ተስፋ ሲቆርጥ በቃ በራሴ ብር እንኳን ቢሆን ማለት ነው ሐኪም ቤት ሄጄ መታየት አለብኝ ብዬ ተፋጠጥን። ሴትየዋ ጋር ለምን አትወስጂኝም? ይለቅሻል ትይኛለሽ፣ አይለቀኝም፣ ተመልሶ ይመጣል እያልኩኝ ስንፋጠጥ በመጨረሻ የሆነ ቆይ ላምጣላችሁና ላሳያችሁ ማለት ነው። ይቅርታ ያጀማ ቀድሜ ነበር ማዘጋጀት ያለብኝ ቆየሁኝ እና በመጨረሻ ይሄን መድኃኒት አመጣችልኝ። ታያችኋል። ለሆድ ድርቀት ላለባችሁ ማለት ነው። በጣም አሪፍ ነው። እንደ ኦሬንጅ ነው ስበጠብጠው። ይሄን እየበጠበጥኩኝ ሁለቱን ፍሬ ነው የተጠቀምኩት። ከዛ ይሄን ተጠቀምኩኝ። አልሐምዱሊላህ አሁን ላይ ለቀቀኝ ማለት ነው። እና ይሄንንም ሐኪም ቤት ሂጅ አይደለም እና ጓደኞቼ የሆድ ድርቀት ነው ምናምን ስላቸው ጉግል ላይ ሰርች አድርጊና ማግኘት ትችያለሽ ምናምን አሉኝ። አልሐምዱሊላህ ይሄን ተጠቀምኩላችኋለሁኝ። የሆድ ድርቀት ያለባችሁ ይሄን ነገር በዚህ አጋጣሚ ተጠቀሙ። አሪፍ ነው ማለት ነው። እና ያገኛችሁትን መድኃኒት አትጠቀሙላችሁ የግድ ሐኪም ቤት ለምን እንደሆነ አላውቅም። ሀቂቀትን ማለት ነው አይወስዱንም። እና ውሰጂ ብላት አልወስድም አለች። ይሄንን በመጨረሻ ተጠቅሙ። የሆድ ድርቀት ያለባችሁ ይሄንን ተጠቀሙ እላችኋለሁ። አሪፍ ነው። ይታያል። አዎ ጽሑፉ አረበኛም ካነበባችሁ አረበኛውንም አንብቡ፣ እንግሊዘኛውንም አንብቡ። እንደኔ በሆድ ድርቀት የምትሰቃዩና ተቅማጥ ስላችሁ ደም ወላሂ ማለት ነው ደም ነበረ ሽንት ቤት ሲሄድ የሚወጣኝ። ከዛ 1 ሰዓት 2 ሰዓት እቆያለሁ እና ሽንት ቤት ስቆይ ታንኳኳለች። ለምን አትመጭም ትላለች። እኔ ግን ታመሜ ተቸግሬ ነው እና መዳም ቤት ሁነን የሚረዳን ሰው የለም። ሐኪም ቤት ውሰዱን ስንልም አይወስዱንም። ይሄንን ጉግል ላይ ሰርች እያደረጋችሁ ጉግል በጣም አሪፍ ነው። የሚሰማችሁን የሚያማችሁን ነገር ሰርች አድርጋችሁ መድኃኒቱን ገዝታችሁ መጠቀም ትችላላችሁ እላችኋለሁኝ። ይሄን ይመስላል የዛሬው ቪዲዮ። ኢንሻአላህ አላህ ይጠብቀን። ሀቂቀተን ስደት ላይ ሆነን በጣም ከምላችሁ በላይ ከባድ ነው። ህመምን እንደራሳቸው አያዩም፣ አይረዱንም፣ አይሰሙንም። አላህ አፍያ ይስጠን፣ አላህ ጤና ያድርገን። ከሚባለው በላይ አስቸጋሪ ነው። የሰው ልጅ ህመምን እንደራሱ ቢያይ የነሱ ልጆች ሲታመሙ ሀቂቀትን ተሎ ብለው ሐኪም ቤት ነው የሚወስዱት። እኛ ግን ስንታመም የትም አይወስዱንም ማለት ነው። ቤት ላይ ካለ ውሰጅ መነዱል የሚባል መድኃኒት እሱን ነው የሚሰጡን አብዛኞቻችን። አላህ አፊያ ያድርገን፣ አላህ ደህና ያድርገን፣ አላህ ጤና ያድርገን ማለት ነው። እና አንዳንድ ጊዜ ደግሞ እንደዚሁ ዘይት ሆና ጠጭ ትለኛለህ። ያን ዘይት ሆና ስጠጣ ምግብ አያስበላኝም፣ ሆዴን ይነፋኛል ማለት ነው። እና ዘይት ሆና ምርጥ ነው ለድርቀት ይላሉ ማለት ነው። እና እኔ እንጃ ያልተጠቀምኩት ብዙ ነገር ተጠቅም ያለውኝ ግን ሊያስችለኝ ሊያድነኝ የቻለው ይሄ ነው። አልሐምዱሊላህ አሁን ላይ
አልሐምዱሊላህ ደህና ነኝ፣ ለቀቀኝ ማለት ነው። እና ቲማቲም ያው አሜባ ያለባችሁ ልጆች ቲማቲም አትጠቀሙ እላለሁ። በአዲስ ቪዲዮ እስከምመለስላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ።